ተስማምተናል። በሰላም ነው? ፊሽ የት ነው ያለው? እኔ አላውቅም። ቅድም ግን ተገናኝተን ነበር። እርግጠኛ ነሽ የት እንዳላታች? እኔ አላውቅም፣ ግን ልወጣ ነው። ካገኘሁት እነግርሃለሁ። ቆይ ምን ተፈጥሮ ነው? እሱ አይመለከትሽም። አዎ ስደውልኝ ሰፈር አልነበርኩም። አዎ ቅድም እኮ ጓደኛን ስጠይቀው አሁን ሄዳለኝ። አዎ ሄድበት ነበር። ምን ነው ፈለከኝ? አዎ ላወራክ ፈልጌ ነበር። እሺ ምንድነው? ስለ ውርሱ ጉዳይ። ስለ ውርሱ ምን? ያው እንደምታውቀው አክስታችን የወንድሜ መገኘት ነበር የምትጠብቀው ውርሱ ለእናንተ ለማካፈል። አዎ አውቃለሁ። እና ያ ጊዜ አሁን ደርሷል። እንደተገኘ ደግሞ ነግሬያታለሁ። ምን? ለምን ነገርካት? ማለቴ አልቸኮልክም? ምን ማለት ነው? ጊዜ የሚሰጠው ነገር ነው እንዴ? ዋናው እሱ መገኘት መስሎኝ። አውቃለሁ ግን ቸኮል። ምን ነው እንድታውቅ አትፈልግም እንዴ? እፈልጋለሁ ግን አብረን ነግራት ነበር ብዬ ነው። ችግር የለውም አብረን እናስተዋውቃችኋለን። አንተ ውሻ ልታገድለው ሰው ትልክበታለህ። የምን ሰው ማለኝ? ዝጋ ሌባ። ሱራፌልን ታስወጋው የነበርከው አንተ እንደሆንክ አውቄያለሁ። ምን? ማን ነው እንደዚህ ያለ? ቆይ ማን ነግሮ ነው? ማንም ይሁን ማንም ከዚህ በኋላ ልነግርህ የምፈልገው ነገር አጠገቡ ብትደርስ ፈጣሪ ምስክሬ ነው አጠፋሃለሁ። ወይኔ ፊሽ፣ ያ የውሻ ልጅ እሱ ነው የነገረው። አንዱ ዳሽ ተከፍሎልሻል ማለት አልገባኝም። ማለትማ ብሩን ከፍዬልሻል። ስለዚህ እኔ ሄደ ይኖርብሻል። እሺ ሳገኘ እሰጥሃለሁ። አይ በብር ሳይሆን በሌላ ነገር እንካካሳለን። በምን? እሱን እነግርሻለሁ። ቻው። ደግሞ ምን አስቦ ነው? ከዚህ በኋላ የት ታገኘኛለህ? ይሄው ወንድም መጣል። እንዴት ናችሁ? ቆዩባ። ችግር የለውም ከወንድሜ ጋር እያወራሁ ነበር። እሺ ሄሎ። ፊሽን አገኘ? አዎ ለዚህ ነው የደወልሽው? አይ ምነግርህ ነገር አለ። ምንድነው የምትነግሪኝ? ያንቺን ውሸት መሰማ ይመስልሻል? ውሸት አይደለም ሚኪ። ላገኘ የት ነህ? ከሱራፌል ጋር ነኝ ሰፈር። እሺ መጣሁ። እሺ ናፍቆት ነች። ምነግርህ ነገር አለ ነው የምትለኝ? እና ልታገኛት ነው አሁን? አዎ ምናልባት የሚጠቅመን ነገር ይሆናል የምትነግረን። ድጋሚ አለን ታለላት። እሺ እንዳልክ በሉ በቃ እኔ ልሂድ። እና ወንድሜ ለቴዲ ነግሬዋለሁ። ሰሞኑን ካክስቴ ጋር አስተዋውቃለሁ። እሺ ግን ምን? ይኸውልህ ሚኪ አውቃለሁ ዘመድ እንደማትሆን፣ የግድ ግን እሷ ልታይ ይገባል ውርሱን ለመውሰድ። እሺ በቃ እንደሱ ነው የሚባለው። ግን የሚባል ነገር ከዚህ በኋላ አይሰራም።